ጥያቄ ለሙስሊም እህት ወንድሞቼ ያድርሱልኝ። እሺ እህታችን ደርሰናል። አላህ እውነተኛ አምላክ እንደሆነ የሚያስረዳኝ ሙስሊም ፈልጋለሁ። አላህ እውነተኛ አምላክ እንደሆነ እህታችን ምን ያለች ነው? አላህ እርሱ አምላክ እንደሆነ የሚያሳኝ ሰው እፈልጋለሁኝ እያለች ነው። ኢንሻአላህ እኛም በአላህ ፍቃድ እርሱ አላህ አንድ እንደሆነ እርሱም ከሱ ሌላ አምላክ እንደሌለ በቁርአንና በመጽሐፍ ቅዱስ ውስጥ እናሳያታለን ማለት ነው። አላሁ ስብሓነሁ ወተዓላ ሱረቱ ጣሃ ላይ ምን ይላል? ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ፣ እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ፣ እኔ ብቻ ነኝ፣ እኔ አምላካቸው አላህ የኔ ብቻ ተገዛኝ እያለ ነው። ከዛስ ምን ያለ ነው? ወአቂሚ ሰላታ ሊዚክሪ፣ ለእኔ ለመውሳት ደግሞ ሰላትን ስገድ እያለ ነው ማለት ነው። አላሁ ስብሓነሁ ወተዓላ እርሱ ብቻ እንድናመልክ እሱ ብቻ አምላክ እንደሆነ እየገለጸልን ነው ማለት ነው። በሌላ አንቀጽ ደግሞ ሱረት አልበቀራ ላይ አላሁ ስብሓነሁ ወተዓላ ምን ይላል? ወኢላሁኩም ኢላሁ ዋሒድ፣ አምላካችሁ አንድ አምላክ ብቻ ነው። ላኢላሃ ኢላ ሁወ አረሕማኑ አረሒም፣ ከእርሱ በቀር ሌላ አምላክ የለም፣ እርሱም በጣም እጅግ ርኅሩህና አዛኝ ነው ይላል። ይሄ አንድ አምላክ የሆነ እውነተኛ የሆነ አምላክ ነቢይ ሙሴና ነቢይ ኢየሱስ ሲመሰክሩለት ምን ይላሉ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ አምላክ እሱ ብቻ ነው፣ ሌላ አምላክ የለም። ሁለት አይደለም፣ ሶስት አይደለም፣ እሱ አንድ ብቻ ነው። ኢየሱስም መልሶ እንዲህ አለው፣ ከትእዛዚቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። ሁላቸውም ነቢያት የሚሰብኩት የነበሩት አንድ አምላክ አላህ ብቻ ነው፣ ሌላ የለም። አንድ አምላክ ትተን ኢየሱስም ስላሴ የምናመልክ ከሆነ አላህ ቁርአን ላይ ምን ይለናል? ለቀድ ከፈረ አለዚነ ቃሉ ኢነ አላህ ሁወ አልመሲሑ ብን መርየም፣ እነዛ እርሱ የመርየም ልጅ ኢየሱስ አልመሲሑ አምላክ ነው፣ እርሱ ነው አላህ የሚሉት ሰዎች በርግጥ ካዱ ይለናል። ከዛስ ወቃለ አልመሲሑ፣ መሲሑም ይል ነበር ለማን? ያ በኒ እስራኤል አዕቡዱላህ፣ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ የእስራኤል ልጆች ሆይ የኔ አምላክ የኔ ጌታና የእናንተ ጌታ አንድ አምላክ የሆነን አላህ ለእርሱ ብቻ ተገዙ። ኢነሁ መን ዩሽሪክ ቢላህ፣ በእርሱ ሰውም ያጋራ በዚህ አንድ የአምላክ ሚክድ ሰው እኮ ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይህ ልጀናህ፣ አላሁ ስብሓነሁ ወተዓላ ገነት እርም አድርጎታል። ለዚህ ሰው ገነት አይገባም ማለት ነው። የት ነው መኖሪያ? እሺ ገነት ካልሆነ ሐረመ አላሁ ዐለይህ ልጀናህ ወመእዋሁ ናር፣ እሳት ገሃነብ ነው የሱ መኖሪያ። ለዚህ ሰውማ ወማ ሊዛሊሚና ሚን አንሳር፣ ማንም ረዳት የለውም ይላል አላሁ ስብሓነሁ ወተዓላ። ቀጥሎ ስለ ሶስት ስላሴ የሚያምልኩ ሰዎች ደግሞ ምን ይላል? ለቀድ ከፈረ አለዚነ ቃሉ ኢነ አላህ ሳሊሱ ሰላሳ፣ እነዛ አላህ አንድ ሶስት የሚሉ ሰዎች በርግጥ ካዱ ይላል። ከዛዝ ወማ ሚን ኢላሂን ኢላ ኢላሁ ዋሒድ፣ አምላክ አንድ እንጂ ሌላ አምላክ የለም ይላል። ኢላሁ ዋሒድ ወኢን ለም የንተሁ ዓማ የቁሉና ለየመሰነ አለዚነ ከፈሩ ሚንሁም ዓዛቡን አሊም፣ ይሄ ነገር ካልተው አሳማሚ የሆነ ቅጣት እንቀጣቸዋለን ይላል። ስለዚህ ይህ አንድ የሆነ አምላክ ኢየሱስ ራሱ ወደ አምላኬና ወደ አምላካችሁ ያለው ኢየሱስ ራሱ በመጽሐፍ ቅዱስ ላይ ሲጠቅሰው ምን ይላል? ወደ አምላኬና አምላካችሁ አላረኩምና አትተንኪኝ ያለ የማርያም ማግደላዊት ይናገራል። ኢየሱስ አምላክ እንዳለው ይናገራል። እናንተ ግን ለእርሱ አምላክ ትላላችሁ። ስለዚህ ይህ ነገር ወደ ገሃነም ነው የሚያገባና ወደ አንድ የሆነ አምላካችሁ አንድ አላህ ተመለሱ።
ይህ ነገር የሚያምን ሰው ደግሞ የዘላለም ህይወት እንዳለው ቁርአን ላይ እንደዛም ባይብል ላይ ስናየው ምን ይላል? እውነተኛ አምላክ ብቻ የሆነህ አንተን የላከውንም ኢየሱስ ክርስቶስን ያውቅ ዘንድ ይህች የዘላለም ህይወት ናት። የኢየሱስ ልዑክ ነህ ብለህ ከአመንክ ለአንድ አምላክ አላህ ደግሞ ከተገዛህ ገነት ነው፣ የዘላለም ህይወት ነው። በቁርአን ላይም እንደዛ ሲል ወኢነ አላህ ረቢ ወረብኩም ፈዕቡዱህ፣ የኔ ጌታ የእናንተ ጌታ የሆነ አንድ አምላክ አምልኩ፣ ይህም ቀጥተኛ መንገድ ነው ይላል። ስለዚህ እህታችን ሁላችሁም ክርስቲያኖች ኢየሱስ መልእክተኛ ነው። አምላክ ደግሞ እውነተኛ የሆነ አምላክ አንድ አላህ ብቻ ነው። ወደ እርሱ ተመለሱ፣ ሙስሊም ካልሆናችሁ እንዳትሞቱ ይላል አላህ ቁርአን ላይ። አሰላሙ አለይኩም። ይቅርታ ስለ አማርኛ